በጧቱ የዜና ወጃችን እንደነገርናችሁ ነገሮች ሁሉ እየከረሩ ነው የመጡት። አምባሳደሮች እያሳሰቡ እንደነበረ እነ ቲቦር ናጅም ስሙት ቴዲን የሚል መልእክት ነበር እያደረጉ ያሉት። ነገር ግን በጧቱ የዜና ወጃችን ወዲያው እንደሰማችሁት ከሰሞኑ ፉከራ በኋላ የቴዲ ሙዚቃዎች የትም ቦታ እንዳይሰሙ እንዳይደመጡ በመገናኛ ብዙሃንም ሆነ በካፌዎች በሆቴሎች በማንም ጋር ብሎ ለበርካታ በአዲስ አበባና በናዝሬት አዳማ ለሚገኙ በሌሎችም ከተሞች ለሚገኙ ቡና ቤቶች ሁሉ መልእክት ሲተላለፉ ነበረ። ያን ተከትሎ ዛሬ አስቸኳይ ስብሰባ ተደርጎ ነበረ። የደረሰው መረጃ እንደሚከተለው ነው። ሁለት ነገሮች ናቸው የተደረጉት። አንዱ የቴዲን የቅርብ ሰው በፌደራል ፖሊሶች እየደበደቡ መውሰድ ነው። እንመጣበታለን። ከዛ በፊት በመጀመሪያ ላይ የተደረገው ነገር በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣ ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጧቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችን ከመጠን በላይ ግብር መጥቃት የሚችል ነው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለውን መልእክት እባካቸው አድርሱልን የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው። ተመልካቾቻችን ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት። ተመልካቾቻችን አድማጮቻችን የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል። ከወዲሁ ሁላችንም ድምፃችንን ካላሰማን ሰዎቹ ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም የሚል ነው። ይህን ተመልክቶ ሌላ መልእክት አለኝ። የኦሮሚያ ብልጽግና ባደረገው ስብሰባ በቴዲ ላይ ብቻ ነው የዛሬው ስብሰባ፣ ተጨባጭ ከመንግስት ምንጭ የመጣ ነው። ቴዲ በዚህ በዩቲዩብ ቪው ታይቷልና ገቢ አግኝቷል ስለሚባል ከፍተኛ ከሱ በላይ ከአቅሙ በላይ ግብር በመጣል ያገኘውን በማማረር አቅም በማሳጣት ማሽመድመድ የሚለው አንዱ ሀሳብ ነው። በዚህ ጉዳይ ካሁኑ ድምፅ ከማሰማታችን ከሐራስመንቱ መቼም አባረውት በደህንነት አስፈራርተው ቴዲ ከሀገር እንደማይለቅ ታውቂዋለሽ። ይመት አይወጣላቸውም ከሀገር ቤት። ስለዚህ በዚህ በኩልም አማረን እናስወጣዋለን የሚሉት ነገር አለ። ነገር ግን አንድ ነገር ልናሳውቃቸው ይገባል፣ አድማጮቻችንም እንድታውቁት እናንተ የሚል ነው። ጠዋት እንደውም ስናገር ነበር እኔ ከአይቱን ላይ እየገባችሁ አዳምጡ በሚል
እነሱ ቴዲ ላይ ይህን በሚያደርጉበት ሰዓት ላይ ከአቅም በላይ ግብር ጭነው በሚያሽመደምዱበት ሰዓት ላይ እኛ ግብር የማይቆረጥበት በዓለም ዙሪያ ያለን አድናቂዎቹ ወዳጆቹ ይሄን እያሰብነው ነው። ድሮ ግብር የማይቆረጥበት 50 ሎሚ ለ50 ሰው ጌጥ ነው እንኳን ለቴዲ ለሌላውም ይደረጋል። እነሱ ድሃ እናደርገዋለን ሲሉ 10 እጥፍ ሀብታም እናደርገዋለን። በጭንቅላታችን ላይ ይቀመጣል። እንዲህ አይነት ነገሮች እነሱ በሚያደርጉበት ነገር ላይ ሲያስቡ እኛ ቀድመን 3 እርምጃ ወደፊት መሄድ አለብን። እነሱ በዚህ አማረን ባዶ እናደርገዋለን ሲሉ እኛ ደግሞ ግብር የማይከፈልበት ስጦታና ሽልማት እናበረክትለታለን የሚለውንም በዛው መስመር ያዙት። ሃራስመንቱ ቀጥሏል። ወጣቶች አሁንም እየታሰሩ ነው። የቴዲ ወዳጆቹ ወደ ማሰር ነው የተሸጋገረው። ሌላው ክቡር ገና ትናንት ያሉትን ኧረ አልቀረብኩም ነበርና ለእሱ አንዲት ደቂቃ ፍቀጅልኝ መቲ። ቴዲ ይዘምር ይላሉ አቶ ክቡር ገና። እንግዲህ እነዚህ የሀገር ሽማግሌዎች፣ አዋቂዎች፣ ህሊናቸውን ያከበሩ ሰዎች ናቸው። ቴዲ አፍሮ 18 ዘፈኖችን በአንድ ጊዜ ሲለቅ ጉዳዩ አልበም ብቻ ሆኖ አይቀርም፣ ብሔራዊ የትርጓሜ ልምምድ እንጂ ማዳመጥ ብቻ አይደለም፣ መተርጎም ጭምር። አንዳንዶች ተቃውሞ ይሰሙበታል፣ ሌሎች ደግሞ አርበኝነትን፣ ጥቂቶች ሁሉንም ይሰማሉ። ይህ ደግሞ የዘፈኖቹ ዋናው ነጥብ ነው። በዲሞክራሲያዊ በአምባገነን ወይም በእነዚህ መካከል ባሉ ስርዓቶች እያሰሩ ነው የሚሉኝ። ነው እዛው አዲስ አበባ ላይ በብዛት እየታሰሩ ነው ወጣቶችን ፖሊሶች። ዘፈን ሰማችሁ የሚያንጎራጉሩትን መንገድ ላይ ሁሉ ማሰራቸውን ቀጥለዋል እየተባለ ነው። እንደነገርኳችሁ ከፍተኛ ጭንቀት ነው። ዘግይታችሁ የገባችሁ የቴዲ አፍሮ የቅርብ ጓደኛ ዩሱፍ ያሲንን ፌደራል ፖሊሶች ከቤቱ በፖሊስ እየደበደቡ ወስደውታል የሚለው ነው። እና ይህ ደግሞ የዘፈኖቹ ዋናው ነጥብ ነው ይላሉ። ወደ አቶ ክቡር ገና ስመለስ በዲሞክራሲያዊ በአምባገነን ወይም በእነዚህ መካከል ባሉ ስርዓቶች ሁሉ ሂደቱ አይለወጥም። ሙዚቀኞች በግልጽ ሊነገረው የማይችሉትን ይናገራሉ። መንግስታት ደግሞ ብዙ ሰዎች ያንኑ ዜማ ማፋጨት እስኪጀምሩ ድረስ ምንም እንዳልተፈጠረ ለማስመሰል ይሞክራሉ። ሙዚቃ አደገኛ የሚሆነው ስለ ጮኸ ሳይሆን የማይረሳ ስለሚሆን ነው። ንግግር አመሻሽ ላይ ይረሳል፣ ዘፈን ግን ለዓመታት አብሮ ይቆያል። ቴዲ አፍሮ ይህንን በሚገባ ይረዳል። አደባባይ ወጥቶ አይቃወምም። ይልቁንም በሰዎች አእምሮ ውስጥ ሀሳቦችን ይተክላል። መፈክር የለም፣ ማኒፌስቶ የለም። በዝምታና በስፋት የሚሰራጩ ታሪኮች፣ ምልክቶችና ዜማዎች ብቻ። ይህ በዩኒፎርም የታገዘ አመፅ አይደለም። ከዚያ ይልቅ እጅግ ፈታኝ የሆነ ነገር ነው። ራስን መመርመር፣ ሪፍሌክሽን። በተፈጥሮም ሰዎችን እሱን የመተንተን ፍላጎት ያድርባቸዋል። በእውነት ምን ማለቱ ነው ብለው ይጠይቃሉ። ይህች ስንኝ ስለ ታሪክ ናት ወይስ ስለ ዛሬ? ያኛው አዝማች ስለ አንድነት ነው ወይስ ስለ ትችት? ነገር ግን ስህተቱ የሚጀምረው እዚህ ጋር ነው። እያንዳንዱ ዘፈን ስጋት አይደለም። እያንዳንዱ ምሳሌያዊ አነጋገር ሴራ አይደለም። እያንዳንዱ አርቲስትም ንቅናቄ እየመራ አይደለም። ምንም እንኳን አልፎ አልፎ ንቅናቄ ለመምራት ከሚሞክሩት በላይ ውጤት ቢያመጡ። የፖለቲካ ውጥረት ሲጨምር ሙዚቃ ዘወትር የሚያደርገውን ያደርጋል። ብስጭትን ይመጣል፣ ያጣራል። ከዚያም ሰዎች ሊኖሩበት በሚችሉበት መልክ ይመልሰዋል። ይህ ማህበረሰቡ ራሱ ከራሱ ጋር የሚያደርገው ንግግር ነው። አንዳንዴ በለሰለሰ፣ አንዳንዴ ደግሞ በጠነከረ ሁኔታ። ብልህ ምላሽ መሆን ያለበት ዘፋኙን መመርመር ሳይሆን ታዳሚውን ማዳመጥ ነው። በሚሊዮኖች የሚቆጠሩ ሰዎች ወደ አንዱ አመፅ የሚሳቡ ከሆነ ችግሩ ሙዚቃው አይደለም። ችግሩ በህዝብ ውስጥ ያለው ስሜት ወይም ሙድ ነው። ስለዚህ ቴዲ ይዘምር፣ አድናቂዎቹ ያለምንም ይቅርታ ይጠይቁ፣ ይደሰቱበት። በዝምታም ይሁን በከፍተኛ ድምፅ ሀሳባቸውን ያውጡ። ስልጣን ላይ ያሉ አካላትም በግጥሞች ውስጥ ጥላን የማሳደድ ፍላጎታቸውን ይግቱ። በራሱ የሚተማመን ስርዓት ዘፈኖችን አይፈራም። ይልቁንም ዘፈኖቹ ለምን በሰዎች ዘንድ ተደማጭነት እንዳገኙ ትምህርት ይወስድባቸዋል። ምክንያቱም በመጨረሻው ላይ እውነተኛው ጥያቄ ቴዲ አፍሮ ምን እያለ ነው የሚለው አይደለምና በማለት የተከበሩት አቶ ክቡር ገና የሚሰማ ካለ ትልቅና በሳል ምክር አስተላልፈውላቸዋል። አምባሳደር ቲቦር ናጊም ቴዲን ስሙት ነው ያሏቸው በርካታዎች። እነሱ ግን ንዴታቸውን መቆጣጠር አቅቷቸው በአዲስ አበባ በርካታ ወጣቶችን፣ በናዝሬት በአዳማ ወጣቶችን ማሰር ጀምረዋል። አሁን ደግሞ የቅርብ ወዳጁን ዩሱፍ ያሲንን ያለምንም ነገር ቴዲን ለመተንኮስ በፌደራል ፖሊሶች እየደበደበ ወስደውታል። ይህም ፕሮግራም የምትከታተል ከሆነ ወንድማችን ቴዲ በፍጹም እንዳትበሳጭ፣ ወይም ይህን ጓደኛህን እንኳን ለመጠየቅ ወደ ፖሊስ ጣቢያ እንዳትሄድ። ወደ ፖሊስ ሰበብ ነው የሚፈልጉብህ። ሰበብ ስለሆነ የሚፈልጉብህ በተቻለ መጠን የሚያደርጉትን ነገር ያደርጉ። በእያንዳንዱ ነገር በሌሎች ነገር ደግሞ ሲሞክሩ በዓለም ዙሪያ ያሉ ወዳጆችህ አለን። ምንም ነገር የሚያስፈራ የሚያስጨንቅ ነገር የለም። ነገር ግን ሰበብ እየፈለጉ ስለሆነ የማፊያ ግሩፖች ስላቋቋሙ ንዴታቸው ከቁጥጥር በላይ ስለሆነ የሚይዙትን የሚጨብጡትን ስላጡ በተሻለ መጠን መረጋጋት ያስፈልጋል። የመጨረሻቸው ስለደረሰ ነው። ምንም የጠፋ ነገር የለም።
እንደ ክቡር ገና እንዳሉት መልካም ነገር ነው ያደረከው ሁላችንም ግን ይሄን ነገር ኪዩሪየስ ሆነን መከታተል አለብን የሚለው ለአድማጮቻችንም ለማሳወቅ ነው በሰበር መረጃ ያሳወቅናቸው